ቻይና ከአሜሪካ ጋር ለሚደረግ ማንኛው ጦርነት ዝግጁ መሆኗን አስታውቃለች። አውሮፓ የታሪክ ጥፋት ላይ ትገኛለች ሲሉ የፈረንሳዩ ፕሬዝዳንት አስጠንቅቀዋል። ሰላም ጤና ይስጥልኝ የአድማስ ዜና ተከታታዮች፣ ለዛሬ የመረጥናችሁ ሁለቱ ጉዳዮች ተከትለን ወደ ዝርዝሮቹ እናመራለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ሌሎችም እንዲዳረስ አድርጉ። ቻይና በፕሬዝዳንት ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛው አይነት ጦርነት ዝግጁ መሆኗን አስታውቃለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱም የዓለም ግዙፍ ኢኮኖሚ ባለቤት ሀገራት ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለትራምፕ አዲስ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም የሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የአገሪቱ የውጭ ጉዳይ ሚኒስቴር የሰጠው መግለጫ በድጋሚ ለጥፎታል። የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸው ከተረከቡ በኋላ የተሰማው የመጀመሪያ መርዶ ሆኖም ተመዝግበዋል። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊ ኬንግ የዚህ ዓመት የአገሪቱ የመከላከያ በጀት በ7.2 በመቶ እንደምታሳድግ ተናግረው ነበር። አክለውም በዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸው ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ አገር መሆኗን ለማሳየት ትፈልጋለች። ቻይና በአሜሪካ የተጣለባት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፍ አጋሮችን ማስደንበር አትፈልግም። ረቡዕ ዕለት ጠቅላይ ሚኒስትሩ በቤጂንግ ባደረጉት ንግግር አገራቸው ተጨማሪ የውጭ ኢንቨስትመንት ለመሳብ በሯን ክፍት ማድረግ እንደምትቀጥል አጽንኦት ሰጥተው ተናግረው ነበር። ከዚህ ቀደም ታዲያ ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ አታውቅም። በጥቅምት ወር ፕሬዝዳንት ዢ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የአገሪቱ ወታደሮች ለጦርነት ዝግጁነታቸው እንዲያጠናክሩ ትዕዛዝ ሰጥቷልም ተብሏል። በዋሽንግተን የሚገኘው የቻይና ኤምባሲ የአገሪቱ የውጭ ጉዳይ ሚኒስቴር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣው መግለጫ በመጥቀስ አሜሪካ ፌንታሊንን ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓም እጅጉን ተችቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ የፌንታሊን ጉዳይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ መሆኑም አመላክተዋል። ማስፈራራት አያስፈልግም፣ ዘለፋ በእኛ ላይ አይሰራም፣ ጫና ማድረግ፣ ማስወገድ ወይም ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገዱም አይደለም ሲሉም አክለዋል። የአሜሪካና የቻይና ግንኙነት ሁል ጊዜ በውጥረት የታጀበ መሆኑ ይታወቃል። የቤጂንግ ባለስልጣናት ትራምፕ የቻይናው አቻቸው ለባለ ሲመታቸው መጋበዛቸው ተከትሎ የሁለቱም ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ይህም እፎይታ ሰጥቶ ነበር። ይሁን እንጂ ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብለው ከቻይናው ፕሬዝዳንት ጋር በጣም ጥሩ የስልክ ንግግር አድርገናልም ብለው ነበር። ባለፈው ወር እንዲሁ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጥሮ ቢይዙም ሳይሳካላቸው መቅረቱ የሚያሳይ መረጃዎች ወጥተው ነበር። ቻይና ለወታደራዊ በጀት ብቻ $245 ቢሊዮን ብትመድብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር በጣም እጅጉኑ ያነሰ ነው። የስቶክሆልም ዓለም አቀፍ የሰላም ስምምነት ኢንስቲትዩት እንዳለው ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነው የአገር ውስጥ ምርቷን ለወታደራዊ አገልግሎት ታወጣለች ብለዋል በጥናቱ ላይ። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣው ገንዘብ ዝቅ አድርጋ ታቀርባለች ብሎም ያምናል። አውሮፓ የታሪክ ጥፋት ላይ ትገኛለች ሲሉ የፈረንሳዩ ፕሬዝዳንት አስጠንቅቀዋል። የፈረንሳዩ ኢማኑኤል ማክሮን አውሮፓ የታሪክ ጥፋት ላይ እንደምትገኝ በብራስልስ ለመከላከያ ልዩ ምክር ቤት ለተሰበሰቡ የአውሮፓ መሪዎች ስለ ዩክሬን ጉዳይ ለመምከር የተገናኙ የአውሮፓ መሪዎች አገሪቱን ከማስታጠቅ ባሻገር ከአሜሪካ ጋር ታገኝ የነበረው እርዳታ እንደሚቋረጥ በትራምፕ የተገለጸላትን ኬቭ በምን አይነት መንገድ ይበልጥ መደገፍ እንደሚችሉ ይወያያሉ ተብሎ ይጠበቃል። የዩክሬኑ ዜሌንስኪ በስብሰባው ላይ እንዲሳተፉ ተጋብዘዋል። ባለፈው ሳምንት መጨረሻ ትራምፕ እና ዜሌንስኪ በነጩ ቤተ መንግስት ካደረጉት ንትርክ ወዲህ በአውሮፓ ያለው የመረበሽ ስሜት እንዲሁም ስጋት አይሏል።
የትራምፕ አስተዳደር ለሩሲያ ፕሬዝዳንት ፑቲን ያሳዩት አቀራረብ አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል በማሳየት ብዙዎቹ የአውሮፓ መሪዎች ላይ ስጋት ፈጥረዋል። ዋሽንግተን ለዩክሬን ስታጋራ የነበረው የደህንነት መረጃ ለማቆም መወሰኗ ስጋቱ ይበልጥ መባባሱ ነው የተገለጸው። የፈረንሳዩ ማክሮን ለህዝብ ባደረጉት ንግግር አገራቸው ያላትን የኒኩለር መሳሪያ በመጠቀም ለአውሮፓ ሀገራት የምትሰጠው ጥበቃ ማራዘምን በተመለከተ ንግግር ለማድረግ ክፍት መሆኗን አስታውቀዋል። ቀጣዩ የጀርመን ቻንሰለር ይሆናል ተብሎ የሚጠበቁት ፍሬድሪክ ሜርዝ በበኩላቸው የኒውክሌር ክፍፍል እንዲጨምር ጥሪ አድርገዋል። የአውሮፓ ኮሚሽን ኃላፊ ኡርሱላ ቮን ዴር ላይን ደግሞ በአዋቂነት እድሜያችን አይተነው የማናውቀው መጠን አውሮፓ ግልጽና ደርስ አደጋ ተጋርጦባታል ብለዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ለዩክሬንና የአውሮፓ ደህንነት ወሳኝ ጊዜ መሆኑ አስታውቀዋል። የአውሮፓ ኮሚሽን ኃላፊው ኡርሱላ ቮን ዴር ላይን ለአውሮፓ መሪዎች በላኩት ደብዳቤ አህጉሪቱ ጊዜ መዋጀት እንዲሁም ያላትን ኢንዱስትሪያልና ምርታማ ኃይል በማቀዳጀት ወደ ጸጥታ ግቦች መምራት እንደሚገባ አሳስበዋል። ኃላፊው ሪአርም ኢሮፕ የተሰኘው ከዚህ ቀደም ታይቶ የማይታወቅ የመከላከያ ድጋፍ ይፋ አድርገዋል። አውሮፓ የመከላከያ በጀቷ በግዙፍና በአስፈላጊ ፍጥነት እንዲሁም ፍላጎት ለማሳደግ ዝግጁ መሆኗም አስታውቀዋል። ኃላፊዋ ቮን ዴር ላይን እንዳሉት ከሆነ በሪአርም ኢሮፕ እቅድ ውስጥ የተካተቱ 3 ውጥኖች ዩክሬንን ለመደገፍ እንዲሁም ለአውሮፓ ደህንነት በረጅም ጊዜ ሊመጣ የሚችል ፍላጎት የበለጠ ኃላፊነት ለመውሰድ እንደሚረዳ አስረድተዋል። ይህ ገለጻቸው ሀገሪቱ ካሁን በኋላ የአሜሪካን እርዳታ ላይ መተማመን እንደማትችል በብዙዎች ላይ የተፈጠረው ስጋት የሚያሳይ ሊሆን ይችላል ብለዋል። ይህ ሪአርም ኢሮፕ እቅድ የአውሮፓ ሀገራት የመከላከያ ወጪያቸውን ለማሳደግ እንዲችሉ ለማድረግ ሲባል የበጀቱ ጉድለት እንዲጨምር ይፈቅዳል። አውሮፓን ሙሉ ለሙሉ ሊጠቅም በሚችል የመከላከያ ኢንቨስትመንት ላይ የሚፈጠር ጉድለትን ለመሙላት 1.225 ቢሊዮን ፓውንድ ብድርም ያካትታል። አገራት በተለያዩ ግዛቶች ላይ የአንድነት ልዩነት ለማጥበብ የመደቡትን ገንዘብ ወደ መከላከያ ወጪዎች ማዞር እንዲችሉ ይፈቅዳል። አውሮፓ ኢንቨስትመንት ባንክም ወታደራዊ ፕሮጀክቶች እንዲደግፍ ይፈቅድለታል። እንደ ቮን ዴር ላይን የገለጻ ከሆነ ይህ እቅድ ለመከላከያ ወጪዎች ሊውል የሚችል እስከ $860 ቢሊዮን ሊያስገኝ የሚችል ነው። ብዙዎቹ አውሮፓ መሪዎች የሀገራትን ደህንነት የማስጠበቅ የሚወስደው ፈጣንና ወሳኝ እርምጃ እንደሚደግፉም ይጠቁመዋል። የፈረንሳዩ ኢማኑኤል ማክሮን አሜሪካ ካሁን በኋላ ከጎናችን የማትሆን ከሆነ ፈረንሳይና አውሮፓ መዘጋጀት አለባቸው ብለው ተናግረዋል። ራሳችንን ለመጠበቅ አንድና ቁርጠኛ መሆን አለብን ያሉት ማክሮን የአውሮፓ ዕጣ ፈንታ ከዋሽንግተንና ሞስኮ ጋር መተሳሰር እንደሌለበትም ገልጸዋል። ፕሬዝዳንቱ አሜሪካ ከኛ ጎን እንደማትቆም ማመን ብንፈልግም ይህ የማይሆን ከሆነ ግን ለእርሱ መዘጋጀት አለብን ብለዋል። የተከበራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።